እንጂ ትርፍ የለም ከጸብ ከጥላቻ አብረን እንቆ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንግዲህ ጋሼ ሙሉ በደንብ እናውቃለን የኢትዮጵያ ህዝብ ያውቃል የኢትዮጵያ ትልቅ ባለውለታ ነህ በተለይም ኪነ ጥበብን በመፍጠር ልጆች በኪነ ጥበብ እንዲገነቡ በማድረግ በኢትዮጵያ ውስጥ ትልቅ አሻራ ያለ በጣም የምናከብርህ ትልቅ ባለሙያ ነህ ማለት ነው እንግዳችን ስለሆንክ እጅግ አድርገን እናመሰግናለን እግዚአብሔር ያክብርልህ ራስክን ሲያንተ አስተዋውቅልን በደንብ የሰራውን ስራ ለተመልካቾች ግልጽ እንዲሆን ጋሽ ሙሉ ገበየው ጋር አብረን በኪነ ጥበቡ ዘርፍ ላይ ብዙ ስራዎችን እየሰራን ነበር ካሁን በፊትም በጣም በረጅም ጊዜ በአዲስ አበባ ዩኒቨርሲቲ ቋንቋና ስነ ጽሁፍ ቲያትሪካል አርትን የጨረስኩት እና የራሴ ስራዎች አሉ ወደፊት ከጋሽ ጋር እየተመካከርን እየሰራናቸው ያለው እና ይሄን ይመስላል እኔት ሙሉና ኪነ ጥበብ እንዴት ተገናኙ መቼ ተገናኙ ሲወለድ ጀምሮ ማለት ይችላል ነውና አሁን አብሮ የተወለደ ነው ምክንያቱም ኤሌመንተሪ ስኩል አንድ ደረጃ በነበርኩበት ሰዓት ላይ በከበባት ከዛም በ8ኛ ክፍል እንደጨረስኩኝ ሙዚቃ ትምህርት ቤት ገባሁ ከዛ ትምህርት ቤቱም ደግሞ እዛው ከጨረስኩ በኋላ ትምህርቱን ቲያትር ቤት ራስ ቲያትር ገባሁ ህፃናት ቲያትር እንዲህ ያልኩኝ አሁንም እዚሁ አርቱ ላይ ነው ያለው ስለዚህ ከትውልድ እስከ ሽምግልና አሁን ባለሁበት እድሜ ድረስ በአርቱ በጥበቡ ውስጥ የምገኝና ሌላ ነገር ብዙ ማላቅ ሰው ነኝ ማለት እችላለሁ ሀገራዊ መዝሙሮችንም ትሰራለህ ማስታወስ እንችላለን አዎ እንግዲህ በርካታ ህብረ ዝማሬዎችን ሰራለሁ እንግዲህ ማህበራዊ ሆኖ ሀገራዊ የሆኑ ስራዎች በርካታዎች ሰራለሁ እንግዲህ የበለጠው ህዝብ ዘንድ የገባውና ተቀባይነት ያገኘው በተለይ ብሔር ብሔረሰብ መዝሙር ነው እሱ ያው እንደ መጠሪያ ሆኗል አንድ ወቅት ላይም ዘምሮ እንደ ብሔራዊ መዝሙር እናርገው እንደ ምናምን ሲል ነበር ህብረተሰቡ ስለዚህ በዛ ደረጃ ላይ እውቅና ያገኘ እሱ ነው ሌሎች ከ300 ቁጥር በላይ አሁን ቁጥሩንም አላውቀውም አሁንም ድረስ ሰራለሁ ስለዚህ ህብረ ዝማሬዎች እና የቀደም ሲልም ታዋቂ የሚባሉ ድምጻውያኖች ታዳሚ ያው እንደዚህ ዜማ ግጥም ሰራለሁና ጂንግሎች ማስተዋወቅ ስራዎችን ሙዚቃ ድራማዎችን በርካታ የጥበብ ስራዎችን ሰርቻለሁ ማለት ይችላል ከአንድ ሀገራዊ የሆነ ሙዚቃ ካለ ለተመልካቾች ጋብዝ ቀደም እንደገለጽኩ ያቺ ብሔር ብሔረሰብ ምን እናስታውሳት ብሔረሰቦች ኑ የኢትዮጵያ ልጆች ሻሻውን ከሳት ማብዶ እሰይ ዳታጠነ ህብረ ዝማሬውን ሰምተን ተመልሰናል በጣም ደስ የሚል ነው እንዲህ አይነት አንድነትን የሚያጠናክሩ አብሮነትን አጉልተው የሚያሳዩ የሀገር ፍቅርን እንደው በጣም አልቀው የሚያሳዩ ዜማዎች ግጥሞች
የኢትዮጵያን ሕዝብ የበለጠ ያስተሳስሩታል ብለን እናስባለንና በቀጣይስ ምን ታስቧል? እጄ ላይ ያሉ ሰሞኑን የሚወጡ ሁሉ አሉ ማለት ነው። እንግዲህ ያለፈው 15 ቀን የዛሬ 20 ቀን ሁሉ ተሰርቷል። እኔ እሰራለሁ፣ ሁልጊዜ ነው የምሰራው። በተለይ ማህበራዊ ጉዳይ፣ ሀገራዊ ጉዳይ በሆኑት ስራዎች ላይ የብዙዎቹ ተቋማት፣ ድርጅቶች፣ የተለያዩ ተቋማት ማለት በሚቻል ደረጃ ላይ መዝሙሮቹን እየሰራሁ ነው ያለሁት። እነዚህ መዝሙሮች ግን ህብረተሰቡ ዘንድ ተደራሽ የማይሆኑባቸው የራሳቸው የሆነ ክፍተትና ችግር አለ። እነዛ መዝሙሮች የሚሰሩት ለአንድ ተቋም ለአንድ ድርጅት ብቻ ሳይሆን አንዳንድ ጊዜ እንደ ሀገርም ሊያጠቅሙና ሊያገለግሉ የሚችሉና ሊደመጡ የሚችሉ ናቸው። በአብዛኛው ጊዜ ግን ለሆኑ ፐርፐዝ ጉዳይ ውለው ይቆለፍባቸዋል ወይ ደግሞ ይቀመጣሉ እንጂ በየጊዜው የምሰራበት ሁኔታ ነው ያለው። በየጊዜ ይሰራለሁ። ነገር ግን እንዲህ አይነት ህብረ ዝማሬ ስራዎች በተለይ ህብረተሰብ ውስጥ ገብተው የተሻለ መነቃቃት፣ ኢትዮጵያዊነትን፣ አንድነትን፣ ሰላምን፣ ፍቅርን ሊሰብኩ የሚችሉ ዝማሬዎች መሰራት አለባቸው ተብሎ በአቋም ደረጃ ላይ ተይዞ እነማን ናቸው እነዚህ ስራዎች እየሰሩ ሊሰሩ የሚችሉት ብለው አግኝተውን እንድንሰራ ሊጋብዙን ቢችሉ ደግሞ ለመስራት ይሄ ምክንያቱም ብድግ ብለህ መዝሙር ለዘፋኝ የምትሰጠው ነገር አይደለም። ህብረ ዝማሬ ወይ ደግሞ የሆኑ ግሩፖች ተነስተህ ዝም ብለህ እየሰራህ ነገ በዚህ በኩል ምላሽ አገኛለሁ የምትለው ነገር አይደለም። ወጪ አለው ምናምን ኤክስፔንስ አለው። ግን ሀገራዊ አስተዋጽኦን፣ ተልእኮውን፣ ተደራሽነቱን ስትመለከት እጅግ በጣም ትርጉም ያለው ነገር ይሆናልና ባለቤት ተበጅቶለት ነው። አሁን ብዙ ጊዜ በጣም ቅር የሚል ተቋማት፣ ድርጅቶች ምናምን እርግጥ እንደ ባለቤት መጥተው ያሰራል። ግን ፎከስ የሚደረገው ትኩረት የሚደረገው ከተቋሙ ፍላጎት ጋራ የሚያያዝ ስለሆነ ትንሽ ሀገራዊ አድርጎ ለማቅረብ ለዚህ ይሆናል ያዝ የሚደረገው። ስለዚህ ሀገራዊ የሆነውን ተደራሽ ሊሆን በሚችል መንገድ ግን ሊሰራ የሚችልበት ነገር ባለቤት ኖሮት ሊያሰራ የሚችል ኃይል መፈጠር መቻል፣ እኛም ደግሞ እንደ ባለቤት እንደ ሙያ ሰው ደግሞ ልንሰራ የሚችልበት ሁኔታ ቢፈጠር ይሄ አሁን የሚፈለገው አብሮነት፣ ኢትዮጵያዊነት፣ ሰላም፣ ፍቅርን እነዚህን ነገሮች መስበክ ይቻላል፣ ማስተማር ይቻላል። ይሄ ህብረ ዝማሬ የምንለው አቅም አለው፣ ከምንም በላይ ጉልበት አለው። እኔ ለምሳሌ እነዚህን አሁን ህብረ ዝማሬዎችን ስትሰማ የኢትዮጵያን ድምጽ ነው የምትሰማው እና እንባህ ይመጣል። ሯጮቻችንን ብታይ ባንዲራቸውን ከፍ አድርገው በእነዚህ መዝሙሮች ሲያነቡት ያለ በዓለም ላይ ምን ያክል አቅም እንዳለው ነው የሚያሳየው። እና ምናልባት እናንተ የፈጠራው ባለቤቶች ጠበቅ አድርጋችሁ ሀገራዊ ፋይዳውን ማስረዳት አልቻላችሁም? አሁን እንደዚህ ያልካቸው ስራዎች እንዲወጡና ሀገራዊ ጥቅማቸው የጎላ ሆኖ እንዲታይ። እኔ ረጅም ዓመት ህብረ ዝማሬ ሰርቻለሁ ማለት ይችላል። ብዙ ህብረ ዝማሬ ሰርቻለሁ። እነዚህን የሰሯቸው ተጠቅሜ አግኝቼ በነገራችን ላይ ህብረ ዝማሬ አሁን ብሔር ብሔረሰብ ሁሉም ማህበረሰብ ህብረተሰቡ ይወደዋል። ትልቅ ድርሻም ቦታም እንደነበረው ይታመናል። አሁንም አለው፣ ወደፊትም ይኖረዋል። ከጥቅም አንጻር አልጠምንም። በነፃ የተሰራ ስራ ነው። ከዚህ ጀምሮ ነው ማለት ነው። ከዚህ ጀምሮ በርካታ መዝሙሮችን የመስራቴ ውጤቱ ምንድን ነው? የኔ አስተዋጽኦ እኔ ከገንዘብ ጋር ከጥቅም ጋር ስለማላያይዘው ሀገራዊ ፋይዳው ማህበረሰብን ያስተምራል፣ ትርጉም ያለው ነገር እንደሆነ በመገንዘብና እኔም እንደ ሙያተኛ አስተዋጽኦ ማድረግ ስላለብኝ በሚለው በተነሳሽነት ብዙዎቹን ስሰራ የነበረው መወትወቱማ ጉዳይ አጭር ምሳሌ ነገር ልነግር እችላለሁ። ህጻናት ልጆች ሀገራቸውን ማንነታቸውንና ባህላቸውን አውቀው ተኮትኩተው እንዲያድጉ የሙያው አስተዋጽኦ ትልቅ ነው። በልጆች የራሳቸውን ባህል፣ ዜማ እነሱን ሊመጥን በሚችል ስራ ላይ ልጆቹን ኮትኩቶ ማሳደግ የሚቻልበት በጥበቡ መስራት መቻል እንዳለበት በማመን እኔ ራሴ አንድ ሙሉ አልበም ሰርቻለሁ። ያ አልበም ግን ቅድም እንደገለጽከው ተደራሽ ቢሆነው ልጆቹ እንዲያደምጡ ነው። ወላጆችም ለልጆቻቸው እንዲያደምጡት
ተሳትፎ ሊያደርጉ የሚችሉበትም ሀገርም ልጆችን ኮትኩቶ ማሳደግ ተገቢ ስለሆነ እጁን እንዲያስገባ ማድረግ ነው። በሚገርም ሁኔታ ግን ያን አልበም ከሰራ በኋላ በራሴ ውጪ ማለት ነው ከሰራ በኋላ የተለያዩ ቦታ ላይ ሞክሬ ነበር ተደራሽ ለማድረግ እንደዚህ ድጋፉንም ምና ብዙ ቢደግፍ የለም፣ ብዙ ቢያበረታታ የለም። ሞክሬያለሁ፣ ጥሬያለሁ። ከዛም አልፎ ተቀናይቶ ከሰዎች ጋር አብረን ይሄንን ነገር ለመስራት የምንችልባቸው ሁኔታዎች ለመፍጠር ማንም አድማጭም ጆሮ ያለው የለም። ያበረታሃል፣ በርቱ፣ ልጆች እኮ ተኮትኩቶ ማደግ አለባቸው። ዛሬ ያልተኮተኮተ ነገ አገር ላይ ሊፈጥረው የሚችለው ችግር እና የኢትዮጵያዊነት የወጣ መስመር ላይ ሊገኝ ይችላል እና አስተዋጽኦ ማድረግ አለባችሁ ተብሎ አስተዋጽኦ እየተደረገ ነው። አልበም ሙሉ እንደነገርኩ ነው። ስለዚህ ምንድነው የት ላይ ነው ብልሽቱ? ሙያተኛው ላይ ነው? ማህበረሰቡ ላይ ነው? መንግስት ላይ ነው? የህፃናት ግንባታ ትውልድ ግንባታ የምንለው እንግዲህ ህፃን ላይ ነው። ዜጋን ማፍራት ነው። ከህፃን ጀምረህ የምትሰራው ነው። ሰው ነው፣ አትክልት ነው፣ ኮትኩተህ ነው የምታሳድገው። ስለዚህ ከሚዲያ ፍጆታ ያለፈ እንዴት ትርጉም የሚሰጥ ነገር በተግባር እያየን አይደለም ማለት እንችላለን ማለት ነው። ምንም ይሄ ጥርጥር የለውም። ተጨባጭ እኮ ብነግር በተጨባጭ እኔ የሰራሁት ስራ ነው። ምን ያህል ይደበታል፣ ምን ያህል ርቀሃል የምትለው እንግዲህ ባህል ሚኒስቴር፣ ባህልና ቱሪዝም ቢሮ እንደዚህ አሁን የኪነ ጥበብ ምናምን ቢሮ አዲስ አበባ ማለት ነው። ሌሎች መስሪያ ቤቶችና ሌሎች ግል ተቋማት ምናምን ሁሉ ሞክሬያለሁኝ። ወል ባህልና ቱሪዝም ሚኒስቴር እውቅና ሰጥቶኛል። እውቅና የሰጠው ምንድን ነው? ጥሩ ነገር እንደተሰራና ስፖንሰር ተደርጎ ለህብረተሰቡ ተደራሽ ቢሆን በጣም አሪፍ ነው ብሎ ነው የጻፈልኝ። ህብረተሰቡ ጋር ግን ወደ ሌሎች ድርጅቶች ጋር ሲሄድ እንዴ ይሄንን ባህልና ቱሪዝም ሚኒስቴር እኮ ባለቤት ነው ራሱ፣ ይሄንን ካመነበት ለምንድን ነው ስፖንሰር የማያደርገው ብለው ነው ወደ ትችት የመጡት። እሷ አረጋገጠ በጣም ጥሩ እንደሆነ። ታዲያ በጣም ጥሩ ከሆነ ዋና ባለቤቱ ባህል ቱሪዝም ሚኒስቴር ለምንድን ነው ስፖንሰር የማያደርግ ወደኛ የሚልኩት? ስሜት ተፈጠረ። ህዝብ ውስጥ እንዲገባ ለምን አልተደረገም? ለምን ለማለት ነው የፈለኩት። ሄጄበታለሁ ለማለት ያለው እኔ በተሻለ መጠን ስራውን ሰርቼ በጣም እኮ አድካሚ ነው። ስራውን ሰርተ እንግዲህ ስራውን ለመስራት ዝም ብለህ ብድግ ብለህ የምትሰራው 8 ዓመት 7 የኖረ ያብሰለሰልከው ያወጣህ ወረድከውና ትጽፍበታለህ። ዜማ ሰራ፣ ስቱዲዮ ይቀረጻል። ትልቅ ፕሮዳክሽን ነው። እሱን እንደ ሙያተኛ እንደ ፕሮዲውሰርም ነው እንጂ እንደ ሙያተኛ ብቻ ሙያተኛማ ዜማ ግጥም መስራት እና ሀሳቦችን ፕሮዲውስ ካደረግ ከዛም የዘለለ ነገር ነው። ብዙ ወጪ ያወጣል። ይሄን ቢቀበል ይሄን ተቀብሎ ደግሞ ተደራሽ ማድረግ የሚችል ኃይል ካልተገኘ ምን ማለት ነው? ነገ ተቀጣይ የሆነ ስራ ለመስራት ተነሳሽነት ይኖራል ስትል እኔ አሁን ይሄ እጄ ላይ ካልወጣ ሁለተኛ ስራ አልበም ውስጥ ገብቼ እሰራለሁ ትል አትሰራም። እንግዲህ ስራዎች ይሰራሉ፣ በዛው ልክ ችግሮች አሉ። አንተ ደግሞ ሚዲያው ላይ በጋዜጠኞች ሙያ እየሰራ ነው የምትገኘው። ከዚህ አንፃር አንተ ምን ትላለህ? እሱ ባነሳው ሀሳብ ከጋሽ ሙሉ ጋር እንግዲህ አሁን ያነሳው ሀሳብ ምን መሰለህ፣ እንደውም ከታች ከህፃናት ጀምሮ እስከ ላይ ያሉትን ለመዳሰስ በጣም ሲጥር ነበር ጋሽ ሙሉ። በጣም የሚገርመኝ ነገር ማለት ነው። ለምሳሌ ንገረኝ፣ አንድ ሚዲያ ላይ ኪን አድን ሰው ብለን ፕሮግራም ጀምረን ነበር። ኦልሞስት 5 ወር 6 ወር የሰራ ነው። እጅግ በጣም ብዙ ተረስተው የነበሩ የጥበብ ሰዎችን እየጋበዝን በጣም የሚገራርም ታሪክ ነበራቸው እና እነሱ ለሀገር ያዋሉት ውለታ እጅግ በጣም ትልቅ ነበር። እነሱን ፕሮሞት አድርገን ማስተዋወቅ ነው እንግዲህ የኪነ ጥበብ ስራ። በዛ የተሻለ ሙከራ አደረግን። ግን ያ ፕሮግራም በምን ተቋረጠ? ይኸው የዚህ የመደጋገፍ ችግር ነው። አንድ እሱ ነው። ሁለተኛ የሙሉ ልጆች ከታች ጀምሮ 4 ኪሎ ያለው ወክማ ከዛ ጀምሮ ልጆችን ለማብቃት በጣም በኪነ ጥበቡ የተሻለውን ድጋፍ አድርገው ነበር። ያ ሁሉ ለምን ቀረ ስትል አሁንም የመደጋገፍ አብሮ የመሆን ኃላፊነቱን ወስዶ የመስራት ስራ የመቀበል አሁን ችግር አለ። ያ አንድ አሁን ለመጣንበት እርስ በርስ አሁን የምናየው መጨረሻ ውጤት አንድ ለምሳሌ የዘራኸውን ነው የምታጭደው አይደለ? ለምሳሌ እንክርዳድ ወይም ደግሞ ስንዴ ዘርተህ ስንዴ ነው የምትጠብቀው እንጂ እንክርዳድ አይደለም። ስለዚህ ዘሩ መስተካከል አለበት። ዘሩ እንዴት ነው የሚስተካከለው? እርስ በራስ አሁን የነገረንን እኔ ሰምቼዋለሁ እንትኑ ፕሮዳክሽኑን አሁን እጁ ላይ ያለው ቅድም ያወራህም ማለት ነው።
ከታች ጀምሮ ከዘሩ ጀምሮ እስከ መጨረሻው ያ ሰውዬ እስከሚደርስበት ያለው በጣም የሚገርም አሜዚንግ የሆነ ስራ ነው። ግን ያንን የስፖንሰር ችግር አሁን ኪሱ ከቶታል፣ የጋን መብራት ሆኗል። ስለዚህ ምንድነው የመደጋገፍ ችግር አብሮነታችንን አሳጥቶናል። ወይም ደግሞ ሪከመንድ ያለ መደራረክ ወይም አንተ የተሻለ ስራ አምጥተ ሀገር የሚገነባ ስራ ስታመጣ እኔ ያንተን ከመደገፍ ይልቅ ወደታች የሚያወርድ ነገር ነው። ችግር ሊኖርብህ ይችላል። ሰው ነው። ያንን ችግርን ነግሬህ ግን የሚስተካከልበት መንገድ ብንፈጥር አሁን የተፈጠረው ትውልድ አይፈጠርም ነበር ብዬ አምናለሁ። ያ ደግሞ ሊስተካከል የሚችለው ምንድነው ከታች ጀምሮ እንደ ሰው ወይም እንደ ህብረተሰብ ማሰብ ይጠይቀናል። የምናስበው እንዴት ነው በመንገድ መሄድ እንዳለበት እርስ በራሳችን ተመካክረን ተጋጋግዘን የተሻለ ሀገር መገንባት። ግን ለዚህ መነሻው ምናልባት የሚዲያዎች ክፍተት ነው ማለት አንችልም። የሚዲያዎች ክፍተት ነው ማለት አይቻልም። ለመሰለህ ሁሉም እንደ ዜጋ የራስን ጥረት ማድረግ አለበት። ሚዲያውማ እያስተጋባ ነው፣ ግን ከሚዲያ ፍጆታ ውጭ ሆነ እንጂ ነገር ይኸው ማለት ነው። ስለዚህ ከስር መሰራት አለበት፣ ከቤተሰብ መሰራት አለበት። ቤተሰቡን ለምሳሌ ቤተሰቡን ያላስተዳደረ ወይ ለባልና ሚስቱ ታማኝ ያልሆነ እኔ አሁን ኤግዛምፕል ማድረግ ጋሽ ሙሉ ነው። ሙሉ በአጋጣሚ የተዋወቅ ነው። አንድ ምሳሌ ነው የምሰጠው፣ አንድ ምሳሌ ማለት ነው። ለምሳሌ እኔ ኤግዛምፕል አድርጌ ማለት ወደ ትውልድ መቀየር እንችላለን። ለምሳሌ እሱ እኔ የምጽፈውን አስተያየት ይሰጠኛል፣ እንደዛ አድርገው ሙሉ ያን ጊዜ ከኔ ጋር ይገናኝ ማለት ትልቅ ሰው ነው፣ ትልቅ ስም ያለው ሰው ነው። ስለዚህ ያ እኔን ቀርቦ እንደዚህ ጋር አንድ ሰው አንድ ነጥብ ሰው ነኝ እዛ ቀርቦ ያለኝ ስሜቴን ተረዳ። ምን አለኝ አሁን ድረስ ይኸው ቤተሰብ ሆነን ነው ያለነው። ምን ልልህ ነው ለምሳሌ እኔ አንተ ጋር መጥቼ ድጋፍ ስጠይቅ ድጋፉ ላንተ ትክክልም ሊሆን ይችላል፣ መጥፎም ሊሆን ይችላል። ግን አንተ ተቀብለኸኝ በተጋገዙ ለአብሮነታችን እጅግ በጣም ሰፊ ነው። ነገር ግን ከአንገት በላይ ተቀብለኸኝ ከሚዲያ ላይ አውርተን ታች ስንወርድ አንተ ሌላ ሰው የምትሆንብኝ ከሆነ ያ ትውልድ አይገነባም። ስለዚህ አብሮነትን ለማምጣት መተሳሰብ ለማምጣት ከልብ መሰራት አለበት። ሙሉ ገበየው ብሔርን ብትጠይቀው ብሔሩን አያውቅም። ስለዚህ ኢትዮጵያዊ መሆኑን ነው የሚያውቀው እንጂ ስለ ብሔርን ብትጠይቀው መልስ አይሰጥህም ይባላል ብዙ ጊዜ እና አቋምክም በዛ ልክ ነው የማውቀው ከተለያዩ ሰዎችም የምሰማውና አሁን ላይ እነዚህ ብሔር ምንላቸው ጽንፎች ከኢትዮጵያዊነት መውረድ ወደ ብሔር መምጣት ከዛም አልፈህ ወደ ጎጥ ውስጥ ሸለቆ መንደር ውስጥ መወሸቅ አለና እነዚህን ነገሮች እንዴት ነው ማስተካከል የምንችለው? ሙዚቃ ትምህርት ቤት ስመጣ ስገባ 8 አልፌ 9ኛ እኔ ከትግራይ ማጮው ነው አባቴ። እኔ ወታደር ልጅ ነኝ። አባቴ እዛ ሄዶ ነው። አሁንም ምን መሆኑ አስፈላጊ አይደለም እና መጣሁ እዚህ ማለት ሙዚቃ ትምህርት ቤት አንድ ሶልፌጆ አስተማሪ አቶ ማሙ ነፍሳቸውን ይማራሉ። ኋላ የሆነ ስስቅ የሆነ ስሜት ሲፈጥር አንተ ከየት ነው የመጣው አለኝ። ምንድን ነህ አለኝ። ኢትዮጵያዊ ነኝ አልኩት። በዛ እድሜ ነው። ኋላ እንዲህ አለፈኝና በጥፊ መታኝ። እኔ ያልኩት ከየት ነው የመጣኸው? ትግሬ ነህ አማራ ነህ ነው እንጂ ያልኩት ኢትዮጵያዊነትህን ነው እንደምትነግረኝ። ማን አለ? ማን ጠየቀህ አለኝ። ማንነት በተነሳ ላንጸባርቀው የሚችለው ነገር ምንም ነገር የለም። ምክንያቱም የኢትዮጵያዊነት ጎልቶ መውጣት መቻል እንዳለበትና እኔ እውነት ነው የምልህ ኢትዮጵያዊነት ጎልቶ ወጥቶ ሁሉም በኢትዮጵያዊነቱ በዜግነቱ አምኖ አንድ ቢሆን እኔ እንትና ነኝ ልል እችላለሁ። አሁን የነበረ ፖለቲካ ምንድን ነው? መጀመሪያ ወላይታነትን አጠንክረህ በደንብ ከሌሎች ብሔሮች ጋር አንድ ሳትበላለጥ ምናምን እኩልነት፣ ከዛ በኋላ ኢትዮጵያዊነት ነው። ደግሞ ገለብጠው መጀመሪያ ኢትዮጵያዊ መሆንህ በእርግጠኝነት አምነህበት ኢትዮጵያዊነት ማለት ምን ማለት እንደሆነ ትርጉም በደንብ አድርጎ ገብቶ ተረድተህ ካወቅከው በኋላ ከዛ ኦሮሞ ነው ብትል ችግር የለውም፣ እዛው ላይ ታድያ ብትል ችግር የለውም ብዬ ነው የማምነው እንጂ ኦሮሞነትን ትግራዋይ መሆንህን ወላይታ መሆንህን አጠንክረህ በኋላ መመለስ ያቅታል። ቁልቁለት ይሆንብሃል። ከዛ አትመለስም። ምክንያቱም ብሔርተኝነቱ ምናምኑ እየጎላ ይመጣና
ሰማይ ጣራ ላይ ከደረሰ በኋላ ከማን ነው የምትፈዋከረው? ምን ማለት ነው? አንድ ድርጅት ተቋሚ ይሁን ምን ቢሆን እየጎለበተ መጥቶ በትጥቅ ከሚሊተሪ ጋር ሊወዳደር የሚችልና አቅም ሊፈታተን የሚችል ከገነባ በኋላ ተመለስ ብትለው ላይመለስ ይችላል። ምክንያቱም መብቱን በጠመንጃ ማስከበር ይችላል። ስለዚህ አጠንክረው ብለው ተመለስ ስትለው ከማን ጋር ነው ቻሌንጅ የሚፈጥረው? ከኢትዮጵያዊነት ጋር ቻሌንጅ ይፈጥራል። ምክንያቱም ብሔሩ ይበልጥበትና አይኔ እንትን ነኝ የሚልና ኢትዮጵያዊነትን ማሳነስ እቺ እኛ ሀገር ላይ ተፈጠረች። እኛ ሀገር ላይ እንደ አይነት ስሜት ተፈጥሯል። አብሮነት ኃይል ነው። አብሮነት ጉልበት ነው። አብሮነት ሰላም ነው። ስለዚህ አብረን በጋራ እንኑር። እኔ እናንተ ወንድማማች ነን፣ እኔና አንቺ ወንድምና እህት ነን እንባባል። መጠላላቱ፣ መገፋፋቱ፣ ሽኩቻው ይቅር። አሁን ከጥላቻ ከሽኩቻ ያገኘነው ነገር የለም። እርስ በርስ መገዳደልና ያተረፍነው። ስለዚህ ከዚህ አመለካከት እንውጣ። የሀገራችንን ገጽታም ሆነ እድገት ወደ ኋላ እየጎተትናት ስለሆነ ቆም ብለን እንይ። ችግራችን በዚሁ ከቀጠለ እኛም ልጆቻችንም በሰላም የማንኖርባት የማንወጣው ችግር ውስጥ የምንገባበት አጋጣሚ ሊፈጠር ስለሚችል ቆም ብለን እናስብ የሚለው የአብሮነት መልእክታችን ነው። ተመልካቾቻችን ከግንባታው ከልጅነት ተኮትኩቶ የሚያድግባቸው መሰረቶች እየላሉ ከመምጣታቸው ጋር ተያይዞ የተዛባ አመለካከትና አስተሳሰብ በህብረተሰቡ በወጣቱ ውስጥ ሰርጾ በመግባቱ ስሜቱ ለሁላችን የማይመች ነገር እየተፈጠረ ነው ያለው። ስለዚህ ጥበቡ ለዚህ መድህን ነው፣ ውጤታማ ነው፣ ትርጉም ያለው ነገር ስራ ሊሰራ ይችላል። ይሄንን ስራ፣ ይሄንን ችግር፣ ይሄንን ክፍተት መሙላት ይችላል። ለዚህም ነው ጥበብ ትልቅ አቅምና ጥንካሬ የህዝብን አስተሳሰብ አመለካከት መቀየር የሚችልበት አቅም ስላለው ስለዚህ ልጆችን ከልጅነት በጥበብ በሙያ ኮትኩቶ ማሳየት፣ ኢትዮጵያዊነትን ኮትኩቶ ማሳየት፣ እሴቶቻቸውን ማሳየት ማጉላት ከቻልን ኢትዮጵያዊነትን የምንገነባበት ሁኔታ ይሆናል። አንድነትን እንገነባለን፣ ሰላም ፍቅርን እንገነባለን ማለት ነው። እሺ አዲስ እንግዲህ ጋሼ ሙሉ ያነሳቸው ነገሮች አሉ። በቁጭት ነው ያነሳው። ያው እሱ እንዳለው ኪነ ጥበብ ሀገር ይገነባል፣ ትውልድ ያንጻል። ምንም ጥያቄ የለውም። ኪነ ጥበቡ በሚፈለገው ልክ ለሀገር ስራውን እየሰራ በተለያዩ ምክንያቶች እየሰራ ነው ወይ ብንል እየሰራ አይደለም የሚለውን በከፊል እንውሰድና በቀጣይ ከያንዳንዱ ምን ይጠበቃል የሚለውን አንተ ብታነሳ። ለጥያቄው ትክክለኛ መልሱን ካወቀው መልሱ ይመለሳል። ያ ማለት ምንድነው መሰለ? አንድ ጥያቄ ስትጠይቅ የዛን ጥያቄ ቢያንስ 50% አንተ ታውቀዋለህ ወይ? ኢትዮጵያውያን ችግር ምንድነው? እሱን ጥያቄ መጀመሪያ ጥያቄውን ካወቅ ነው መልሱን ለመመለስ በጣም ቀላል ነው። ያ ምንድነው? ለምሳሌ በኪነ ጥበቡ ዘርፍ ላይ ስራዎች በጣም የሚገራርም ስራዎች እየተሰሩ ነው። ግን እነሱ ሰፖርት ተደርገዋል ወይ? አቀደምም አውርተናል፣ አልተደረጉም። ስለዚህ ጥያቄው ማጋ ነው። ወይም ደግሞ ለጥያቄው እኮ የሚያውቀው ማህበረሰብ አለ። ከእንደገና ደግሞ ለጥያቄው መልስ ለመስጠት እውቀት ወይም ደግሞ ፍላጎት ኖሮን ግን ለዛ አክሽን ያልወሰድን ማህበረሰቦች አለ። ለምሳሌ እውቀትና ፍላጎት አብሮ ነው የሚሄደው። ለምሳሌ ባህልና ቱሪዝም ውስጥ ያሉ ሰዎች እውቀቱ ይኖራቸዋል፣ ፍላጎቱ አላቸው ወይ? ጥያቄው እሺ፣ ፍላጎት አላቸው፣ እውቀቱ አላቸው ወይ? ገብቷል? ይሄ አብሮነታችን እንዲስተካከል እንዲመለስ ማለት ነው። በሁሉም ዘርፍ ልታነሳ ትችላለህ። ቀደም አሁን አይደለም ሮጠው ሲያሸንፉ ያን የመሰለ ደም የመሰለ እንባ ለሀገራቸው ሲያነቡ አይደል? አንተም በቤት ቁጭ ብለህ ታለቅሳለህ አይደል? ልክ ኃይሌና ከኃይሌ ጋር የሮጠው ሰውዬ ልክ ፊኒሺንግ መጨረሻው ላይ ሲደርስ የነበረን የወዳችን መሸማቀቅውን ለሀገራችን አለ። አሁን ሀገራችን ላይ ለሚከሰቱ ማንኛውም ነገር ምስቅልቅል ለወጣው ነገር ፍላጎት አለን። ያንን እውቀቱስ ቢኖረን ፍላጎት አለን። ስለዚህ እውቀት ያላቸው ፍላጎት ይኖራቸው፣ ፍላጎት ያላቸው እውቀት ይኖራቸው። ገብተዋል? ሁለቱም አብሮ ከሄደ የሀገራችን ችግር ታች አልወረደም። ቀደም ጋሼ እንዳለው
መሀል ላይ ነው። ስለዚህ ማረቅ ይቻላል። የምናርቅበት አንደኛው በስነ ጽሁፍ እናርቀዋለን። ገብቷል። እንደዚህ አይነት ሚዲያዎችን በማበርከት እናርቀዋለን። የተሻለ መፍትሄ ማምጣት እንችላለን ብዬ አምናለሁ በራሴ። ጋሼ ሙሉ የሚመኛት እንድትሆን የሚፈልጋት ኢትዮጵያ ምን አይነት ናት? እንግዲህ ያው እኔ የምመኛት ኢትዮጵያ ያው ህብረተሰቡ የሚመኛት ኢትዮጵያ ነው። ምክንያቱም የምትኖረው ህብረተሰቡ ጋር ነው። አሁን ህብረተሰቡ ሲቸገር አንተ እየተቸገርክ ነው። ሰላም ሲያጣ ህብረተሰቡ አንተ ሰላም ታጣለህ። በዚህ መንፈስ ውስጥ ነው ነጻነት የሚባል ነገር አለ። በተለይ ጥበብ ነጻነት ይፈልጋል። ነጻነት ሲባል የትኛው ነጻነት ነው? አእምሮንም ራሱ እኮ ከተማ ነው። እዚህ ውስጥ ላይ በየቀኑ በየሰዓቱ በየወቅቱ የምትሰማው የምታየው የምትመለከተው ነገር አእምሮህን ነጻ ካላወጣውና ነጻ ካልሆነ ምርኮኛ ነህ ማለት ነው። ውስጥህ ነጻ አይደለም ማለት ነው። በዚህ ነጻ ባልሆነ አስተሳሰብና አእምሮ ውስጥ ደግሞ አዳዲስ የፈጠራ ስራዎችን አዳዲስ ስሜቶችን ማፍለቅ የምትችልባቸው ሁኔታዎች የሉ። እንግዲህ ከራስ ከአእምሮ ውስጥ ነው አሁን አስተሳሰብ ተነስቼ ነው ወደ ማህበረሰቡ ወደ እንደ ሀገር የምታስበው ነገር ደግሞ የሚመነጨው ከዚህ ከአእምሮ ውስጥ ነው። ሰላም የሆነች ሀገር ሁሉም በፍቅር በአንድነት በኢትዮጵያዊነቱ ተፋቅሮ ተዋዶ የሚኖርባት ሁሉም ማህበረሰብ ሲተያይ ሲገናኝ ያን የሰላምታ መንገድ ላይ እኮ ረዥም ነው። ከብትም ይጠየቃል። መኪናም ካለ መኪናስ ተብሎ ይጠየቃል። ከብቶች ልጆቹ ምንም ብሎ ልጆች ደህና ናቸው፣ ሀገር ደህና ነው ምናምን ከላይ እስከታች ሰላም፣ ጤንነት ሁሉም የተሟላ ሰላምታ ነው ያለው። አሁን ሰላም ነው ምን ሰላም አለ ሊል ይችላል። በቃ ከዚህ ውጭ አይደለም ጫወታ። ምክንያቱም አእምሮ ውስጥ ያለው ሰላም ከሌለ ከየት ታመጣዋለህ ያንን ሰላም? ስለዚህ የምመኛት ኢትዮጵያ እነዚህ ሰላም፣ እነዚህ አንድነት፣ ፍቅር እና ኢትዮጵያ በሰላም የምትኖርበት ሁኔታ ሲመቻች ጥበቡ በዛ ሰዓት ላይ ጎልቶ ይወጣል። የተሻለ ነገር መስራት መጠበብ የምትችልበት እድሉ ይኖራል። ተመልካቾቻችን እንግዲህ እየተከታተላችሁት ያለው አብሮነት የተሰኘው መሰናዷችን ነው። እንደሰማችሁት እንግዶቻችን ለሀገራችን የሚጠቅሙ ለትውልድ የሚጠቅሙ መልካም መልእክቶችን ነው እያስተላለፉ ያሉት። እኛም ዘወትር እንደምንለው አስተሳሰባችን ረጅም ይሁን የረቀቀ ይሁን፣ ነገሮቻችን በውይይት እንፍታ፣ ቅድሚያ ለሀገራችን እንስጥ። ህዝብ በሰላም ወጥቶ በሰላም መግባት አለበት። ስለዚህ ሁላችንም ቅድሚያ በየአካባቢያችን ስለ ሰላም መዘመር መናገር አለብን የሚለው የዘወትር መልእክታችን ነው። አብራችሁን ሁኑ። ስለዚህ ቅድም ያልኩ ነው ህብረተሰቡ ውስጥ ላይ ያለው ጭንቀት፣ መከራ፣ ብሶት እኔ ውስጥ አለ እና ስራ ብትለኝ የምሰራው ያንን ነገር ላንጸባርቅ የሚችልበት ነገር ሊሆን ይችላል። የህዝቡ ችግርን ታንጸባርቅበት ነገር ይችላል እና ወቅትና ጊዜ ሁኔታዎችን ግምት ውስጥ በማስገባት የምትይዘው የምትለቀው ነገር ሊኖር ቢችልም አንተ ግን የህብረተሰቡ አካል እስከሆንክ ድረስ እንዲያውም የጥበብ ሰዎች ከህብረተሰቡ አንድ ደረጃ ወደፊት ቀደም የሚሉ ናቸው። ምክንያቱም አስተማሪዎች ናቸው ይባላል። ይሄን ሁሉ ማስተማር ይጠበቅብሃል። ኢትዮጵያዊነት ማለት የፍቅር፣ ሰላም፣ አንድነትና አብሮነት የሚኖር ማህበረሰብ ሁሉም በኩልነት አንዱን ሳይበልጥ ሳይቀድም አንዱ የበላይ አንዱ በታች ሳይሆን አንድ ሆኖ የሚኖርባት ሀገር እንድትፈጠር እመኛለሁ። መመኘትም ብቻ ሳይሆን በተፈጠረልኝ ቀዳዳና አጋጣሚና ሁኔታ በሙያዬ ይህንን አስተዋጽኦ እያደረግኩ መቀጠልና ነገ የተሻለች ኢትዮጵያ ያደገች የበለጸገች ሰላም፣ ፍቅሯ፣ አንድነቷ፣ እኩልነቷ የዳበረች ሀገር ማየት ፈልጋለሁ። ከኪነ ጥበቡ ባሻገር ያለው ህብረተሰብ ምን ማድረግ አለበት? ከእያንዳንዱ የሚመለከተው አካል ደግሞ ምን ይጠበቃል የሚለው ላይ እየተወሰነ በለን። አንዳንድ ጊዜ ምን አስባለሁ መሰለህ፣ የባህል አብዮት ልበለው እሱ ስሜት ሁሉ ይመጣብኛል። ምክንያቱም የባህል አብዮት ማለት ኢትዮጵያዊነትን ሊያጎሉ የሚችሉ እሴቶቻችንን እነሱን መካን ማለት፣ እነሱን መውሰድ ማለት፣ እነሱን መቀበል ማለት
አንድ ኢትዮጵያዊነት በራሱ እኮ ባዶ ነው። ኢትዮጵያን ኢትዮጵያ የሚያረጋትና ኢትዮጵያዊነትን የሚያጎላው እኮ እሴቶቹ ናቸው። እነዚህ እሴቶች በሌሉበት ኢትዮጵያዊ ነው የምትለው ነው። ምክንያቱም መከባበሩ፣ መፈቃቀሩ፣ መጠያየቁ፣ አብሮ መብላት፣ አብሮ መተዛዘኑ እነዚህ ኢትዮጵያዊነት እሴት የምንላቸው በሽምግልናው ብንወስድ በእርቅ ብንወስድ ምንም እኮ ኢትዮጵያዊ የሆኑ በባህላችን ውስጥ ኢትዮጵያዊነትን የማያጎሉና ኢትዮጵያ አንድነትን የማያንጸባርቁ ከባህል ውጭ የሆኑ ነገሮች የሉም። ሌሎቹ እኮ መጤዎች ናቸው። በእያንዳንዳችን ቤት ችግር ይኖራል፣ ችግር ነጋሪ ይኖራል፣ ወሬ አራጋቢ ይኖራል እና በየቤታችን በየአካባቢያችን ሀገርን የሚረብሹ ህዝብን የሚረብሹ ወሬዎችን የሚያስፋፉ ግለሰቦች ካሉ እረፉ፣ ተዉ፣ የኢትዮጵያ ባህል ይህ አይደለም ብለን ልንገስጻቸው ይገባል። ስለዚህ አንድ አልኮል ስንጠጣ እንደሚያሰክረው ሁሉ አሁን በኢትዮጵያ ውስጥ ያለው ነባራዊ ሁኔታ ያ ነው። ይሄ አሉባልታው የጥላቻ ንግግሩ ህዝቡን እያሰከረው ነው ያለው። ስለዚህ ሰከን ብሎ ማየት ያስፈልጋል የሚለው በሁላችንም ልብ ውስጥ ሊሰመርበት ይገባል። ተመልካቾቻችን አብራችሁ ነው። ሽምግልና ኢትዮጵያዊነት ጋራ ምንም የምትለየው ነገር የለም። ሽምግልና ማለት ሁላችን የምንመካበት ተስፋ የምናደርገው ነገ የሆነ ከባለቤቴ ጋር ነገ የሆነ ነገ ሰርግ እንትን ልጄ ቢያገባ ምናምን ሽማግሌ ምናምን መጥቶ የሚያስታርቅህ የሚያኖርህ ሰላም ፍቅር ቤትህ እንዲመለስ የሚያደርግ ሚዛን እኮ ውስጥ የምታስገባው አይደለም። ሽማግሌን ስታከብር ሽምግልና እንደዚህ ሁለቱ ሽማግሌን የማታከብርበት ሁኔታ ከተፈጠረ ሽምግልና ማትቀበል በመስኮት ትወጣለህ እንደማለት ነው። ሌላ ምንድን ነው አንድ ኤግዛምፕል ልንገር። ኢንሹራንስ ላይ እሰራለሁ እና ወደ ይርጋ ጨፌ ነው የኛ አንድ ደንበኛችን ይገጫል። ይገጭና ሰው ይሞታል። የዛሬ 7 ዓመት 8 ዓመት በፊት ልጅቷ ትሞታለች። አጋጣሚ ሹፌሩ ይጠፋና እንትኑ ቀብሩ ይፈጸማል። ከዛ ሰዎቹ ይህን መኪና ታነሱና አሉ። ከዛ ምንድነው ሲባል የተገጨ ሰዓት ባለቤቱ ወይም ደግሞ ሹፌሩ ቀብር ማስፈጸም አለበት። ከፍሎ ባህል ነው ቀብር ማስፈጸም አለበት። እሱ ደግሞ ለህይወቱ ፈርቶ ከዛ ከመሀል አካባቢ ሄደ ሹፌር ስለነበረ የዛን አካባቢ ባህል አያውቀውም እና በዛ ምክንያት በቃ እንዴት እናደርግ ከዚህኛ ሄድን። እኔ እዛው ቦታው ላይ ሄጄ ተገኘው። ከዛ በኋላ ምንድነው ያደረግነው በዛ በአካባቢው ባህል መሰረት በሌሊት 12 ሰዓት ተነስተን እዛ የሞተ ቤተሰብ ጋር ሄደንና በዛ ቋንቋ አራራምሴ ምናልባት ትክክል አልጠራው ይችላልው ተብሎ ሰዎቹ አልወጣሩ ቋይ ዛሬ አልፈቀዱም ማለት ነው ተብለን ሄድን። በሶስተኛው ቀን ወጥተው አናገሩን። ከዛ የተፈጠረው አደጋ እንደሆነ አጋጣሚ እንደሆነ ሰዎቹ ራሱ በጣም ተገንዝበው ከዚህ በኋላ እናንተ የገጪዎቹ የኛ ቤተሰቦች ናቸው፣ ወደዛ አካባቢ ስትመጡ በቃ ጠይቁን፣ የልጃችን ምትክ ነው ሹፌሩ ብለው በዚህ ምክንያት እርቅ የፈጸምንበት አጋጣሚ አለ። ይሄን እንደዛ አይነት ባህል በየአካባቢው በአራቱ ማዕዘን በጣም ጥሩዎች ባህሎች አሉ። ያንን በኪነ ጥበብ አስደግፎ እንዲወጣ የሁላችንም ኃላፊነት ይጠበቃል። ለዛ ምንድነው እንደዛ አይነት ፕሮግራሞችን በማስፋት ይሄ ማንነት የምንለው ማለት የአብሮነት የምንለውን የበለጠ ማስፋት እንችላለን። በቃ የራሳችን የነበረውን እኮ እሴት ባህል ምናምን መውሰድ ነው ማወቅ ነው በትክክል ማስተር ማድረግ። በቃ ባህላችን ታሪካችን ይሄ ነው፣ ኢትዮጵያዊነት እሴቶቻችን እነዚህ ናቸው ብለን እኮ ከወሰድ ነው ያገባቡናል ማለት ነው፣ ያስማሙናል ማለት ነው። እነዚህ ራቸው ያሳስቡናል። ካድሬ እንኳን የእንትን ንቅናቄ የምናምን እየተሰበሰበ ምናምን ሳይሆን በትክክል የራሳችንን ባህል፣ ታሪክ፣ ማንነት፣ እሴቶች ከተገነዘብን ካወቅን ከተረዳን
ሁሉም ከዚህ ነው የሚመነጨው። አንድነቱ ከዚህ ይመነጫል፣ ፍቅር ከዚህ ይመነጫል፣ ሰላም ከዚህ ይመነጫል፣ አብሮነት ከዚህ ይመነጫል። መቼ ተጠቀምን? መቼ አየነው? የራሳችን የታሪካችን ማንነታችንን ያውቃል። እኩል ነው በየክልሉ በየምናምኑ ያለ ኢትዮጵያዊነት ምን እንደሆነ ይገነዘባል እያንዳንዱ ትውልድ እዛ በትክክል። ስለዚህ አንድ የሚያደርጉን አንዱ ክልል ሌላ ከሆነ አንዱ ክልል ሌላ ከሆነ በምንድን ነው የምንተሳሰረው? ባህል ያስተሳሰረን። በቃ መከባበር፣ አብሮነት፣ ፍቅር ምናምን መተዛዘን፣ ይሄ ሽምግልና ምናምን አሉ እኮ ሁሉ። ይሄንን አስታርቆ ይሄንን በካሪኩለም በምናምን አድርጎ ትምህርት ቤት ወስዶ ሁሉም እኩል። እንግዲህ ፕሮግራማችን እየተጠቃለለ ስለሆነ ቀረ የምትሉት ሀሳብ ካለ እድሉን ለእናንተ ልስጥ። አብዛኛውን ሀሳቦች አንስተናል። እንግዲህ አንድ ነገር እውነት እንኳን እውነት የሚሆነው ሲደጋገም ነው። አሁንም ሀገራችን ዋጋ እያስከፈለ ያለው ብዙ ውሸቶች እየተደጋገሙ እውነት ብለን ተቀበልናቸው። ስለዚህ ከዛ ነገር ውስጥ ራሳችን ወጥተን የባህል አርምሞ በማድረግ ሁሉም በየቦታው የባህል አርምሞ በማድረግ ሀገራችን ሰውነን ሀገር ያስፈልገናል፣ ድንበር ያስፈልገናል፣ መኖር ያስፈልገናል፣ ሃይማኖት ያስፈልገናል፣ ብዙ ነገር ያስፈልገናል እስካለን ድረስ ማለት ነው። ስለዚህ ለሀገራችንና ለመጪው ትውልድ የተሻለ ኢትዮጵያ ለመገንባት ሁሉም በተቻለው መጠን የራሱን ድንጋይ የራሱን ጠጠር መጣል ቢችል በቃ መልካም በሚለው ማንኛውም ሰው ከትንሽ እስከ ትልቅ በነገር ላይ ትንሽ ነገር ነው ትልቅ የሚሆነው። ትንሽ ነገር ነው ትንሿ ቀዳዳ ትልቁን መርከብ ታሰምጠዋለች። ስለዚህ ይሄ ችላ ብለን የምናልፋቸው የዛሬ በየቦታው ችላ ብለን የምናልፋቸው መዝረክ ቀርቶ ሁላችንም ፍቅርን አንግሰን የተሻለ ኢትዮጵያ የተሻለ ሀገር እንድንገነባ እመኛለሁ። አመሰግናለሁ። ማህበረሰቡ ደግሞ የበለጠ ግንዛቤ ሊያገኝ የሚችልበት መድረክና አጋጣሚ መገኘቱ በጣም አሪፍ። ለዚህ ደግሞ ተጠቃሽ የሚሆነው የባንተ ኮከብ ሚዲያ የሚቀርበው የአብሮነት ፕሮግራም ነውና እንዲህ አይነት አጋጣሚዎች ተፈጥረው እኛም እዚህ መተን ውስጣችን ላይ የተጉላሉ ሀሳቦችንና መግለጽ የሚገባን እንደው ማንጸባረቅ የሚገባን ሀሳቦችን መናገር እንድንችል መድረኩ ስላመቻቸልን እኔ በእኔና መሰል በዙሪያ ያሉ ሙያተኞች ወይ ደግሞ በአጠቃላይ እንደ ሀገር ብዙ መገንዘብ ማወቅና የተለያዩ ሀሳቦችን ማንጸባረቅ የሚችሉ የህብረተሰብ ክፍሎች ጋር ተደራሽ እንድንሆን መገናኘት እንድንችል መድረኩን አመቻችተህ ጥሪ ስላደረክልን እኔ እጅግ አድርጌ አመሰግናለሁ። እንዲህ አይነት መድረኮች ይብዙ እና አንተም ጠንክረህ እንዲህ አይነት ፕሮግራም ሳሰለች ጠንክረህ ልታቀርብ የምትችልባቸው ሁኔታዎች እንድትፈጥር ምኞት አለኝ እና በጣም እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ በተወዳጁ ጣቢያ በፋና ቴሌቪዥን በዚህ ሰዓት የሚቀርብላችሁ አብሮነት የተሰኘው መሰናዷችን ነው። እንግዲህ አብሮነት የተሰኘው መሰናዷችን በተለያዩ አካባቢዎች ተንቀሳቅሶ የኢትዮጵያዊ የሆኑ እሴቶችን ወደ እናንተ የሚያደርስ ነው የሚሆነው። ለዛሬ የነበረን መሰናዶ ይህን ይመስል ነበር። ሳምንት ከሌላ የአብሮነት እንግዶች ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም ነው።